እኔ ትናንትና ለምሳሌ ያክል ፕሮፓጋንዳ ምን ያክል አደገኛ እንደሆነ ማቀው የአዲስ አበባ መጥቼ አድዋ ድልድይን አላየሁም እና እኔ ፖዚቲቭ ነኝ ከመንግስት ጋር እየሰራሁ ነው መንግስት ነኝ ራሴ መንግስት አካል ነኝ በጣም ኢንተረስቲንግ ሆኜ ነው የማየው ግን እንደዚህ ምኒልክ ሊነሳ ነው ኦርሰምቲ ሲሉ ምን ያክል ዳይቨርት እንደሚያደርግ ትናንት ግን እውነት ለመናገር እንደው ዝም ብሎ ከንቱ ውዳሴ ለመስጠትም አይደለም የሚኒሊክን አደባባይ ስናይ ያድዋ ዜሮ ሳይ ታሪኩን ኢምፕሬሲቭ ነው የሆንኩት እኔ አይ ላይክ ማች ሞር በጣም ነው የወደድኩት በጣም ነው ኢምፕሬስ ያደረኩት ምን ለማለት ነው ፕሮፓጋንዳውም እየበረዘ ነው እየበከለ ነው እና ሀገር ፍቅር የሚለካበት አብሮ መስራት ነገን ማሰብ እንደ ሀዳሪነት እየታየ አማራ ክልል ላይ ትልቅ ፈተና ሆኗል ስለዚህ ይሄ ቢስተካከል ትጥቅ ትግል የነበሩ ኃይሎች ሲመጡ አንድ መመሪያ ነበረ ራሳቸውን እንዲያቋቁሙ ኦር ሰምቲንግ ምናምን ነገር የሚል እና እርሱ ባንድም ይሁን በሌላ መንገድ ሰበብ እየተደረደረ ሳይፈጸም ቀርቶ አሁን ብዙዎቹ የምናያቸው ያልተፈለገ ውስጥ ገብተዋል እና ወደ ሰላም የሚመጡበትን መንገድ የራሳቸውን ኑሮቸው የሚደጉሙበት መንገድ ቢመቻች ጥሩ ነው የሚል እምነት አለኝ እንግዲህ እግዚአብሔር ይስጥልኝ አመሰግናለሁ